ባንቴ ከርቻ ነበር ጸጉሬ ረግፏል ቆፍንጫዬና ጥርሴ ብቻ ነበር የቀረው I lost my hair the only recognizable parts of my body መሐመድ አሚን ትውልድና እድገቱ ጅማ ከተማ ውስጥ ነው ቤተሰቦቹ በግብርና የሚተዳደሩት መሐመድ በከብት ጥበቃ ያግዛቸው ነበር ወላጅ እናቱ ለብዙ ዓመታት መሃን ከመሆናቸው የተነሳ ወንድ ልጅ ቢወልዱ እድሜ ዘመኑን ሙሉ የአምላክ አገልጋይ ሊያደርጉት ስዕለት ተሳሉ ስለታቸው ደርሶም መሐመድ ሲወለድ ወላጆቹ ወደ መደበኛ ትምህርት አላኩትም ይልቁኑ ቁርአን ካስቀሩት በኋላ መሐመድ ኢማም ሆነ እድሜው ከፍ ሲልም የትምህርት እድል አግኝቶ ወደ ሳዑዲ አረቢያ በማቅናት የአረብኛ ቋንቋና ቁርአን ተማረ ምንም እንኳን በሃይማኖቱ ጥብቅ ቢሆንም መሐመድ ዘወትር አንዳች ነገር ይረብሸኝ ነበር ይላል በውስጤ የሆነን ነገር በጣም አስፈላጊ ነገር ያጣው ያህል ይሰማኝ ነበር ሰላም የለኝም በቃ ቅር ይለኛል ባዶነት ይሰማኛል በሳዑዲ አረቢያ ከ9 ዓመታት ቆይታ በኋላም እስላማዊ ትምህርቱን አጠናቆ ሼክ መሐመድ አሚን ተብሎ ወደ ሀገሩ በመመለስ በጅማ ከተማ ውስጥ በሚገኘው ታላቅ መስጊድ ቁርአን ማስተማር ጀመረ 2 ዓመት ካስተማረ በኋላም ለተጨማሪ ትምህርት ወደ ሱዳን ተጓዘ ሱዳን 1 ዓመት ከቆየ በኋላም ወደ ኢትዮጵያ ተመልሶ መጣ በዚህን ጊዜም ነበር መሐመድ ባልታወቀ ሁኔታ ጤናው በፍጥነት እየተቃወሰ ይሄዳል ከዚያ በፊት ክብደቴ ተስተካከለ ነበር ወፍራምም ነበር ሳላውቀው ግን ቀስ በቀስ ባንቴ ቀረው ጸጉሬ ተነቃቅሎ ለምልክት አፍንጫዬና ጥርሴ ብቻ ቀሪው ሰውነቴ በሚቀር ሁኔታ በፍጥነት ቀርቶኝ ጠፋ ቤተሰቦቹ ወደ ሆስፒታል ወሰዱት ይሁን እንጂ ያዩት ሐኪሞች ሁሉ የመሐመድን ጤንነት ሊመልሱ አልቻሉም ከራስ ጸጉሬ ጀምሮ እስከ እግር ጥፍሬ ድረስ መላው ሰውነቴ በደዌ ተመቶ በጠና ታምሜ በአልጋ ላይ ዋልኩ መሐመድ አሚን ለብዙ ዓመታት ከሰው ሁሉ የደበቀው አንድ ምስጢር ነበረው በአካባቢው ከሚገኙ ሴተኛ አዳሪዎች ጋር የወሲብ ግንኙነት ነበር እኔ በአካባቢ በጣም የምከበር የሃይማኖት መሪ በሆንም በድብቅ አመነዝር ነበር በጣም ሴሰኛ ነበርኩኝ ሼክ መሐመድ አሚን በኤድስ በሽታ ተይዞ በሆስፒታል የሞት ቀጠሮን እየተጠባበቀ ሳለ ዘመድ አዝማዶቹ የልቅሶ ስርዓቱን ከወዲሁ ለማሰናዳት ደፋ ቀና ይሉ ነበር በእርግጥም ሐኪሞቹም ቢሆኑ መሐመድ በህይወት የሚቆይበት ጊዜ በጣም ጥቂት እንደሆነ አውቀዋል ይህም በእንዲህ እንዳለ ግን አንድ ተአምር ይከሰታል አንድ ሌሊት መሐመድ ራእይ አየ የተኛውበት ሆስፒታል ክፍል በብርሃን ተጥለቅልቆ ኢየሱስ የሐኪም ልብስ ለብሶ ወደ ክፍሌ ገባ በታላቅ ፍቅርም እየተመለከተኝ መሐመድ ከመኝታ ተነሳለኝ ሰላም እንደሆነ በጣም ግራ ተጋባሁ ለራሴም እንዴት ብዬ ነው የምነሳው ኃይለ ሁሉ ተሟጧል ቆምላለሁ ኢየሱስን ሐሳቤን አውቆ ወደኔ በመቅረብ ከራስ ጸጉሬ ጀምሮ እስከ እግር ጥፍሬ በአጠቃላይ የቆሰለ ሰውነቴን በመዳሰስ እጄን ይዞ አስቀመጠ ያኔ በርግጥ ሰማኝን ስሜት በቃላት ለመግለጽ ከባድ ነው ብቻ በታላቅ ሐሴት ፍጹም ሰላምና እፎይታ ስሞላ ይታወቀኛል ወዲያው መሐመድ ከኤችአይቪ ኤድስ በሽታ እንደተፈወሰ አመነ ከሁሉም በላይ ደግሞ ኢየሱስ ነብይ ብቻ እንዳልሆነ በመረዳት በርግጥም ኢየሱስ የእግዚአብሔር ልጅ ነው በያመንኩኝ ኢየሱስን ልከተል ወሰንኩኝ ይላል መሐመድ አሚን በሆስፒታል ለ4 ወር ከ25 ቀናት በአልጋ ላይ ከዋለና ኢየሱስ ከተገለጠለት በኋላ ዳግም እንደሰው ቆሞ መራመድ መጀመሩን ይናገራል ምን ያ ብቻ በኤችአይቪ ኤድስ በሽታ እንደተያዘ የሚያሳየው የቀድሞው የሕክምና ውጤቱ ተገልብጦ አዲሱ የሕክምና ውጤቱ ከኤችአይቪ ኤድስ ነፃ የሚል ሆኖ ያገኘዋል ተአምር በሚባል ሁኔታም ሼክ መሐመድ አሚን ከኤችአይቪ ኤድስ ተፈወሰ በአሁኑ ሰዓት የሙሉ ጊዜ አገልጋይ የሆነው መሐመድ የክርስቶስ ኢየሱስን ታላቅ ፍቅርና ከኤችአይቪ ኤድስ በሽታ የመፈወሱን አስገራሚ ምስክርነት በመንደሮች በከተሞች በክልሎችና በመላው የኢትዮጵያ ቤተክርስቲያናት በመዘዋወር ለወገኖቹ ይመሰክራል ጌታ ኢየሱስ በደዌ የተመታ ሰውነቴን ዳሶ ባይፈውስ ኖሮ በመጀመሪያ የዘላለም ሕይወት ያመልጠኝ ነበር ቀጥሎ ደግሞ የዘላለም በገሃነመ እሳት ስሰቃይ ኖር ነበር ነገር ግን ኢየሱስ በሽታዬን መፈወሱ ሳይንስ የዘላለም ሕይወት ካምሮ ሁሉ ከሚያልፈው ሰላሙ ጋር ሰጠኝ